ከዚህ ብስለት ጀርባ አንድ የህይወት ልምድ እንዳለ ይሰማኛል። ለማንም እንደማትናገር መጀመሪያ ቃል ግባልኝ። ቃል እገባልሻለሁ። ለማን እንዴ? ባለፈውም እኮ መኘኝ አልኩሽ። እሺ የት ነው የተወለድሽ? የተወለድኩት አዲስ አበባ ነው። ያደግኩትም አዲስ አበባ ነው። ታዲያ ለምንድን ነው ድሬዳዋ ነው ያደግኩት ያልሽ? ድሬዳዋ ካለው ከአባቴ ጓደኛ ካልተወለድሽ ታዲያ እዚህ ቤት እንዴት ልትመጪ ቻልሽ? በቃ ጠይቀኛና በቃ ሙሉ መልስ እስከምሰጥህ ታገሰኝ። ምንድነው በጥያቄ ልታፈነዳኝ? የምትወሪው ነገር ግን አውቀሽዋል? በጣም ከባድ ነገር እኮ። እኔ ጋር ከባድ የሚባል ነገር የለም። አንተን የከበደ ስትሰማው ነው አይደል? እኔ ደግሞ እያንዳንዷን ደቂቃ ኑሬያታለሁ። እሺ አዲስ አበባ ከተወለድሽ እናትና አባትሽ የት ነው ያሉት? እስኪ አንድ ጥያቄ ልጠይቅ እዚህ ጋር። አንተ እስከዛሬ እናትህን ባታውቃት